ቪዲዮ ለልጄ ይቀመጥልኝ። ባለፈው በንዴት በእልህ የተናገርኩት ንግግር ነገ እንደምታየው አውቃለሁ። ተሳስቻለሁ፣ አጥፍቻለሁ። ልክ ያልሆነ ንግግር ተናግሬያለሁ። እኔ አባትህ በህይወት እስካለው ድረስ ትላንት የተናገርኩትን ንግግር እንድትረሳው አድርጌ አሳድጋለሁ። አባትህ አለውልህ። ምንም ነገር ቢፈጠር ሌባም ብሆን ጅልም ብሆን ሀብታምም ብሆን ድሃም ብሆን ላንተ እኔ አባትህ አለውልህ። አልተውህም፣ መቼም አልተውህም። የሚደረገውን ነገር ሁሉ አድርጌ ከጎንህ እቆማለሁ። ዛሬ በእንጭጭነትህ፣ ዛሬ በለጋነትህ አባት አለኝ፣ ወንድም አለኝ፣ መከታልን እያልክ ታርጋለህ እንጂ ያለ አባት አታርግም። ልጆች አባታቸውን ሲያቅፉ እያየህ አታርግም። የኔ አባት የት ነው እያልክ እየጠየቅ አታርግም። ያለፈው አልፏል። ወደፊት ግን እኔ አባት አለውልህ። ላለፈው ለተናገርኩት ንግግር በጣም ይቅርታ። ህዝቡንም አስቀይም ያለውኝ በጣም አመሰግናችኋለሁ። በጥሩም የመከራችሁኝ እየደወላችሁ በመጥፎም እየሰደባችሁ የመከራችሁኝ በጣም አመሰግናለሁ። ግን እናንተንም ይቅርታ ጠይቃለሁ። የሚያስፈልገውን ነገር አድርጌ በመሄድ ባለብኝ መንገድ ሄጄ ለልጄ አባት ሆነዋለሁ። ልጄን አሳድጋለሁ። ሰርቼ ለፍቼ የምችለውን አግዘዋለሁ። እንደ አባት በስሜትም እንደ አባት በገንዘብም አግዘዋለሁ እንጂ ልጄን አልተወውም። መቼም አልተወውም። መሄድ እስካለበት ጥግ ድረስ ሄዳለሁ። አንገቴ መቀላት እስካለበትም እቀላለሁ። እኔ ዘሬን አልተውም። እኔ ደሜን አልተውም። ያለ አባት እንዲያርግ አልፈቅድም። የኔ ልጅ አለውልህ አለውልህ። ኃላፊነት ስለሚሰማው ገባ የለኝም የምረዳበት የለኝም የሚል ወንድ ያለ ኃላፊነት አያደርግም። ያንን ነገር ሲያደርግ ተቋርጠካል ቢኒያም። ቢኒያም እኔ ነኝ የተቋረጥኩት። ጋይስ ድምጽ ይሰማል? ረጁ ይሰማለሁ? አንቺ አለሽ አቡዬ፣ አንቺ አለሽ። የሱ ኔትወርክ ነው ማለት ነው። ኃላፊነት ይሰማኛል ካላችሁ ወንዶች ተጠቀሙ፣ ሴቶች እንዳያረግዙ። ካለበለዛ ግን እኔ አርግዥልኝ አላልኳትም ልትሉ አትችሉም። ከሴት ጋር ተኝታችሁ ገባች። ሴቷ መከላከያ ብትጠቀምም አንዳንዴ ስህተት ሊኖር ስለሚችል መከላከያ ተጠቅመውም እርግዝና የሚፈጠርባቸው ሴቶች አሉ። ወንዱ ግን መከላከያ ከተጠቀመ 100% ሹር ነው እርግዝና የሚባል ነገር አይፈጠርም። ያኔ ሴቷን አታፈርድም የምትበላው። አሁን እቺ ልጅ 3 ዓመት ብቻዋን አሳድጋለች። በጀርባዋ አዝላ የቀን ስራ እየሰራች ፓርት ታይም እየሰራች ብዙ አይነት ነገር እየሰራች ልጇን አሳድጋለች። 3 ዓመት ወይ 4 ዓመት አሳድጋ ከዛም በኋላ መጣ አይደል? ሲመጣ ብትነጫነጭም ምንም ብትልም ችሎ አባብሎ ነው አብሮ መሆን ያለበት። እንደ እናትና አባት ሌላ ግንኙነት አይደለም። ጀስት እናትና አባት ለመሆን አሁን እኮ እሱ ለ10 ሺህ ብር ስለተከራከረ ነው እሷ ተናዳ ለኔ ልጅ 10 ሺህ ብር ይበዛበታል ወይ እንደውም አልፈልግም አትምጣም አትየውም አልፈልግም ያለችው። ቲክቶክ ላይ ጌም የሚጫወት ሰው በወር 10 ሺህ ብር ማግኘት ያቅተዋል? አስተማሪ ነበረ። አስተማሪነቱን ትቶ ዩቲዩበር እና ቲክታከር ሆነ። የተሻለ ገቢ ከአስተማሪ ደሞዝ ዩቲዩበር እና ቲክታከርነት የተሻለ ገቢ ስለሚያስገኝ አይደለ? ስለዚህ 10 ሺህ ብር ለምን ለልጅ የሰሰተበት ነው እኮ። ኢንቫይት አድርጌሃለሁ ቢኒያም፣ አክሰፕት አድርግና ገባ። አውዬ ኔትወርክ በጣም አስቸግሮኝ ነው። አንድ ነገር እንድትረጂኝ እፈልጋለሁ። አሁን እኔ ስለ እንትናም አይደለም እያወራሁ ያለሁት። እኔ ቲክታክ ላይ ነግሬሻለሁኝ። ይሰማሻል አውዬ? አዎ ይሰማል ቢኒያም፣ ይሰማል። እየተሰማን ነው። ቀጥል። አውዬ ይሰማል? እሺ ይኸውልሽ አውዬ፣ አሁን እኔ እያወራሁ ያለሁትን ነገር በደንብ ስሚ። ባለፈውም እየተናገርኩኝ አልነበረም? እሺ ተናገር። እኔ እንደ ማንኛውም ሰው፣ እንደ ማንኛውም ወጣት፣ እንደ ማንኛውም ወንድ እንደ ማንኛውም ሰው የራሴን ኑሮ መኖር እና ላይፌን መቀጠል እፈልጋለሁ። እችል ነበረ። ግን አንደኛ ላይክ ያደኩበት አስተዳደግ አለ። ይሄ ላይክ የእንጀራ አባት ምናምን። ከዛ እኔ አባቴ ምን ያህል እንደሸወደኝ
ከባለቤቱ ደብቁኝ ምን ያህል ዓመት እንደጠበቀና እውነት ተደብቆ እንደማይቀር አውቃለሁ። እኔ ልጆቼን ማወቅ የምፈልገው ልጆቼ ከሆኑ ልጆቼ ልል የምፈልገው ፎር ደ ፊውቸር ለሚኖረኝ ቤተሰብ ለቤተሰቦቼ ደብቄ የሆነ ሰው እንዲመጣ ስለማልፈልግ ነው። የታወቀና የተጠናቀቀ ነገር እንዲኖረኝ ነው። ቢያንስ ልጅ ካለኝ ልጆቼ አባት የለኝም እንዳይሉ ነው። ገባሽ? እኔ ዲስኮኔክት ከሆንኩ በኋላ ስለ ጌም አውርተሻለሁ፣ ስለሱ ማወራሻለሁ። የወጣሁበት አንድና አንድ አለማዬ ልጆቼ ያላባት እንዲያርጉ ነው። እየተሰማሽ ከሆነ አንዴ ኮንፊርም አድርጊልኝ። እኔ እናት ይቅርታ፣ በጣም ማብራት ሄዶ በዳታ ስለሆነ ነው። ቢኒያም ካልተሰማ እኔ አልተሰማም ካላልኩኝ በተሰማሽናል ማለት ነው። ይቅርታዊ ችግር የለም። እኔ አልተሰማም የሚል ቃል ካፌ ካልወጣ ተሰምቶናል ማለት ነው። ቀጥል። አላስጠሉኝ ማለት ነው። አንቺ ጋር አላስጠሉኝ ማለት ነው። አላማቸው እኮ ሀቢባ እንድጠላው በጣም ሀቀኛ ነክ። ዛሬ ከእንቅልፌ ስነሳ የሆነ ሪከርድ ልከውልኝ አንተ እኛ አንድን ሰው ብሔራችን ስለሆነ ብቻ ሌባም ቢሆን ጠንቋይም ቢሆን ገዳይም ቢሆን አንደብቀውም ብለህ አልቀበልም፣ ሸሽጉኝ ያለችን ጠንቋይ አልቀበልም ስትል እውነተኛ ማንነቷን አስወጣካት። እውነተኛ ማንነቷን እንድትናገር አስገደድካት። ምን አለች? እኔ የእናንተን ብሔር አይደለሁም ሌላ ነኝ አለች። ደግሞ ይህን ማለት ይሄ አንቺ ኦሮምኛ መስማት ጀመርሽ ወይስ ተተርጉመው ነው አንቺ ጋር ቢደርሰው? ግን ተርጉመውልኝ ነው። አዎ እንደመጣች በጣም ወንድሜ፣ በጣም ወደው ወንድሜ እና የዛሬ ሳምንት ነው ገባሽ? የዛሬ ሳምንት እና ተብሎ ተጠራው። ከዛ ሲሄድ የሆነች ልጅ በማንነቷ በደል እየደረሰባን ነው ተባለ። እዛ አይ እንደዚህ አይነት ድራማ ብዙ አሳልፍ ያለው አንደኛው በማንነት የሚለው ነገር እኔ ጋር ካሁን በኋላ አይሰራም። በፍጹም 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 በማንነት የሚለው አማርኛ እኔ ጋር አይሰራም። ከዛ እምቢ አልኩ ዛሬ ሳምንት። ከዛ ጓደኛዬ ስለተቀየመኝ ይሄ ነገር እውነት ይሆናል እንዴ ብዬ ገባው። በማንነቷ የሚለው አማርኛ አሁንም ሲጀመር እኔ እዚህ ጋር ታርጉልኝ እንጂ ለወደፊቱ ከሆነ ከዛሬ ጀምሮ የምታስተካክለው ነገር አለ። የምታስተካክለውን ነገር እኔ በምፈልገው መንገድ ካስተካከለች ብቻ ነው። ብዙ እዚህ ቲክቶክ ላይ ማንነታቸው የማይታወቅ ተደብቆ ማንነቴ እንደዚህ ነው ብሎ ህዝብን የሚያባሉ ብዬ ስለማም በማንነቴ የምትል ከሆነ በማንነቷ ያጠፋችውን ነገር ይቅርታ ጠይቃ ከዛ በኋላ በማንነቷ እኔ አቢባ ጋር ገብቼ አቢባ እውነትም በማንነቷ ነው እንደቺን ልጅ የተበደለችው አንቺ ቤት ብዬ ጠይቃታለሁ። እኔ እስከማቅ ድረስ አቢባ የሰውን ማንነት ትናንትና ኦሮሞ፣ አማራ፣ ትግሬ ምናምን ሳትል ማንሽ ሳትል ስትረዳ